ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? የሴቶችና የራቁት ፎቶ ጣጣ ሚዲያ ላይ የምንሰማው አሁን በጣም የሚያሳዝን ነው። በጣም ተጠንቀቁ ሴቶችዬ። በተለይ ከማታውቁት ሰው ጋር እርግጠኛ ካልሆናችሁ ወንድ ጋር ተደብቀው የሚቀዱ ሪኮርድ የሚያደርጉ ብዙ ወንዶች አሉ። እውነት ይላችሁ፣ በጣም ተጠንቀቁ ወንዶቼ። በጣም አደገኛ ጊዜ ነው። በኋላ ስትጣሉ መርዝ ነው የሚሆኑት። ስትጣሉ ያልሆነ ነገር ያወጡባቸዋል። ውዶቼ እህቶቼ በጣም ተጠንቀቁ። ችግር ነው ዘንድሮ። የምታምኙ ማን እንደሆነ ማታምኙ ማን እንደሆነ አይታወቅም። ሳታውቁት ለፈን ተብሎ ቪዲዮ ይቀረጻል፣ ፎቶ ይቀረጻል፣ ስትጣይ ፖስት ይደረጋል። በጣም ተጠንቀቁ ወንዶች። ልል የምፈልገው አንዳንዴ በመጠጥ ተገፋፍተን በአንዳንድ ነገሮች ተገፋፍተን ማንፈልገውን ነገር እንድናደርግ እንገደዳለን። ከዛ ተቆጠቡ። በእውነት በተለይ ያንግስተርስ በእውነት ነው የምላችሁ፣ በጣም ተጠንቀቁ። የእህትነት ምክሬ በጣም በኋላ ማልቀስ ነው፣ መጮህ ነው፣ መጸጸት ነው። ያ ቪዲዮ ኢትስ ፎር ላይፍ። አንቺ ዛሬ ምንም አይመጣብኝም ብለሽ ያደረግሽው ነገር፣ ሞቅ ብለሽ ያደረግሽው ነገር መዘዝ ይዞ ለልጅ ልጆችሽ ይተርፋል። ስለዚህ ውዶች ምረጡ። አብረሽ የምትሆኚውን ጓደኛ ምረጭ፣ አብረሽ ያለሽውን ወንድ ምረጭ። በመጠጥ ተገፋፍተሽ አንዳንድ ነገር አታድርጊ። ይኸው የምናየው ነው። ሁሉ እየደነፋ እየመጣ ልክ ስትጣሉ አቴንሽን ሲፈልግ ይወጣና ወንዱ ቪዲዮሽን ይለቃል። እያየ ነው በየሚዲያም። በጣም አደገኛ ነው። ስልክ ገባብኝ፣ ይቅርታ። ይሄ ልላችሁ ነው። የእህትነት ምክሬ ነው። ወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። በሚቀጥለው እስከምንገናኝ ቻው።